ሰላም ሰላም ውድ ኢትዮጵያውያን ወገኖቼ በያላችሁበት ሰላማችሁ ይብዛ። ሁላችሁም እንደምን አላችሁልኝ? ሰላም ናችሁ? የሰላማችሁ እጅግ ብዝት ይበል። በእውነቱ በአንድ ሀሳቤን ለመስጠት ፈልጌ ነው በዚህ ቪዲዮ የተገኘሁት። ሀገራችን ኢትዮጵያ በእውነት ሁሉም ቦታ አሁን ላይ ስናይ በእውነቱ ያልተረጋጋች፣ ሰላም ያጣች፣ በየጊዜው የሰው እልቂት፣ የሰው ደም በየጊዜው በተፈጥሮ አደጋ፣ ሰው ሰራሽ በሆኑ በተለያዩ ጉዳዮች የህዝባችንን ሰቆቃ እያየን እጅግ ብዙ ጊዜ አሳልፈናል። በእውነቱ ፈጣሪ ከሰራቸው መቅሰፍቶች ወይም በፈጣሪ እጅ ከመጡ ህይወት መጥፋቶች ይበልጥ በሰው እጅ የተሰሩ በደሎች፣ ጥፋቶች፣ ክፋቶች እጅግ የበዙ ናቸው። በእውነቱ ሀገራችን ኢትዮጵያ የንጹሃን ደም እጅግ እየፈሰሰባት ያለች ሀገር ናት። የንጹሃን ደም ደግሞ በፈጣሪ ዘንድ የሚያስጠይቀን ነው። በየትኛውም እምነት ውስጥ እንኑር የንጹሃንን ደም ማፍሰስ፣ ንጹሃንን ማስለቀስ፣ ንጹሃንን መበደል እጅግ ጸያፍ ነው። በየትኛውም ሃይማኖት ውስጥ ብንኖር ክፋት አድርግ፣ መጥፎ ስራ፣ ሰው በድል፣ ሰው ግፋ የሚል የለም። በሀገራችን ረዥም ዘመናት ያስቆጠሩ በተለይ የሃይማኖት ብሽሽቆች በየቦታው አሉ። እኔ በበኩሌ አንድ ማህበራዊ ሚዲያ ላይ በሚሆነው እያየን ሁሉም ጎራውን እየያዘ ነው። በእውነት የሃይማኖት ጦርነት ሊያስከፍት በሚችል መንገድ ሁሉም ሃይማኖቶች የራሳቸው የሆኑ ትችቶች፣ ነቆራዎች፣ ማነሻሻዎች፣ የተለያዩ ድርጊቶች እየተፈጸሙ ይገኛሉ። በእውነቱ መምህራን ሲያስተምሩን ሰው የፈለገውን ነገር የማምለክ መብት አለው። ሃይማኖት የግል ነው፣ ሀገር የጋራ ነው። የትኛውም ሰው የፈለገውን እምነት የማምለክ መብት አለው። ሰው ያድነኛል ካለ ድንጋይ አቁሞ የማምለክ ነፃ መብት አለው። ድንጋይ ለምን ታመልካለህ ብሎ ሊጠይቀኝ፣ እኔ ፈቃደኛ ካልሆንኩለት ሊጠይቀኝ አይችልም። ይሄ መብት ስለሆነ። ነገር ግን በዚህ ሰዓት በዚህ ጊዜ በሀገራችን ከረዥም ዓመታት ጀምሮ በተለይ የሃይማኖት አደጋዎች በከፍተኛ ሁኔታ እየተንሰራፉ ይገኛሉ። አንዳንዱ መንግስት በሚደግፈው ሁኔታ ይመስል አደባባይ ላይ የሰውን ሃይማኖት በማውጣት በማንቋሸሽ በማዋረድ ከፍተኛ ትንኮሳ ሲደረግ ዝም ይባላል። ባይዘይ ዛሬ የመጡ ጥፋቶች ከመጀመሪያ ጀምሮ እርምት ስላልተደረጉ ተጠያቂ ስለሌለ ሃይባይ ስለሌለ እየሰፋ ይገኛል። እኛ ኢትዮጵያውያን ለረዥም ዘመናት ተጋምደን የመጣን አንድ ሆነን የኖርን ጠላት ሲመጣብን በጋራ ሆነን አንተ እከሌ ነህ፣ አንተ እከሌ ነህ፣ አንተ ከእከሌ ነህ፣ አንተ ከእከሌ ነህ ሳንባባል እጅግ ረዥም ዘመናቶች በመልካም ስም የመጣን ሰዎች ነን። ጠላቶቻችን ሲነሱብን በጋራ መክተን ያነሳን ሰዎች ነን። መልካም ነገሮች ሲገጥሙን መልካምነቱን በጋራ የወሰድን ሰዎች ነን። ዛሬ ላይ ማህበራዊ ሚዲያው የሚታየው የሃይማኖት ሽኩቻዎች በልኩ ሊመጠኑ ይገባል። እኔ የራሴ ሃይማኖት አለኝ፣ የራሴ እምነት አለኝ። የራሴ እምነት ሊነካብኝ አልፈልግም። አዎ፣ የሌላውም እምነት ደግሞ አልነካም። አንድ ሃይማኖት የሚያመልክ አካል እምነት ያለው ሰው ግዴታ የኔ እምነት ካላመንክ ማለት አይቻልም። በቃ አምኖበታል። ድንጋይ ማምለክ ፍቃዱ ከሆነ ያደነኛል ካለ አንድ ሰው ማምለክ ይችላል። እምነቱ ነው፣ ሃይማኖቱ ነው። ነገር ግን በዚህ ሰዓት በእውነት በተለይ
በኦርቶዶክሳውያን ላይ በተለይ በሙስሊሞች ላይ በተለይ በፕሮቴስታንት እምነቶች ላይ የሚታየው የሃይማኖት ሽኩቻዎች ለሀገራችን ጥፋት፣ ለህዝባችን እልቂት የሚያመጡ ናቸው። ዛሬ ሀገራችን በተለያየ ቦታዎች ብናይ በአንድ ቦታ ላይ ክርስትና በቁጥር የሚበዛበት ቦታዎች አሉ። በአንዳንድ ቦታዎች ላይ ደግሞ እስልምና በጣም በብዙ የሚበዛባቸው ቦታዎች አሉ። በአንዳንድ ቦታው ላይ ደግሞ የፕሮቴስታንት እምነት የሚበዛባቸው ቦታዎች አሉ። ክርስቲያኑ በበዛበት ሙስሊሙ እንዲገድል፣ ሙስሊሙ በበዛበት ክርስቲያኑ እንዲገድል እየተሰራው ያለው ዘመቻ ሊቆም ይገባል። ኃይል ያስፈልገዋል። መንግስት እንደ መንግስት ሀገር የመጠበቅ የዜጎቹን ደህንነት የማስጠበቅ ግዴታ አለበት። ካለበት ደግሞ ሳይረፍድ ነው። ምክንያቱም ከእጅ ከወጣ በኋላ በድሮን በኋላ በጦርነት በኋላ በእንትን ቢባል በድሽቃ ቢባል የሚመለስ አይደለም። ሀገራችን ሰላም እንድትሆን የሁሉም ጥበቃ ያስፈልጋታል። ሁሉም እምነቱ ያምልክ፣ የሰውን አይንካ። የሰውን ሃይማኖት ጎርጉሎ ማውጣት ይሄ አያስፈልግህም ማለት አያስፈልግም። እኔም ያስፈልገኝን ራሴ መርጬ ይዣለሁ። ያስፈልገኛል ካልኩ ማንም ከኔ ሊነጥቀው ሊወስደው የሚችል የለም። ያስፈልገኛል ካለ ደግሞ ማንም ሊነጥቀው ሊወስድበት የሚችል አንድም አካል የለም። በቃ እምነቱ ያውቀዋል። እሱ እምነቴን አውቀዋለሁ። እኔ አስፈላጊ ነው አስተምሮ ላስተምርህ ብሎ ከፈቀደልህ አስተምረው። አስተምሮ ግን አልፈልግም እኔ አውቀዋለሁ ካለ ደግሞ አንተ በራስህ ወቀው እንጂ የሰውን ሃይማኖት ማንቋሸሽ ተገቢ አይደለም። እየሆነ ያለው በእውነት አንዳንዱ ጋር በመንግስት የሚደገፍ በሚመስል መንገድ በማን አለብኝነት እንደተፈለገ የሚሆንበት እንደተፈለገ የሚወራጭበት የበዛበት ነው። አንዳንዱ ጋር ደግሞ የሚዲያ ዘመቻዎቹን ተጠቅሞ በለው፣ እረደው፣ ቁረጠው፣ ፍለጠው የበዛበት ነው። ሃይማኖት ሴንሲቲቭ ነው። ሀገር ሴንሲቲቭ ነው። ስለዚህ እኒህ አካላቶች ሃይባ ያስፈልጋቸዋል። እኔ የሆነ እምነት ስለማመልክ ስላለኝ የኔ ሃይማኖት ብቻ አልልም። በሁሉም እምነቶች ውስጥ ህዝብን ስሜት ሊጎዳ በሚችል መንገድ ትንኮሳዎች አሉ፣ ቀረርቶዎች አሉ፣ ፉከራዎች አሉ፣ ሽለላዎች አሉ። ይሄ በእምነቱ ይፈቀዳል ወይ? አይፈቀድም። በየትኛውም እምነት የሚፈቀድ አይመስለኝም። ስለዚህ የሃይማኖት መምህራን በእውነት መንገድ እየሳቱ እየወጡ ህዝቡን ሊያጫርሱ የሚፈልጉ ሰዎች ሃይ ሊባሉ ይገባል፣ ሊታረሙ ይገባል፣ ስርዓት ሊይዙ ይገባል። እኛ ሀገራችን ኢትዮጵያ በብዙ ቦታዎች ሰላም አጣ፣ ሰላሟ ተነፍጋ በጦርነት እየማቀቅን በድህነት እየተጎዳን ያለን ህዝቦች ነን። ከ6 ዓመት በፊት ጀምሮ ሀገራችን በተለይ በሰሜኑ ጦርነት የትግራይ አልበቃ ብሎን የአማራ አልበቃ ብሎን የኦሮሚያ የተለያዩ ቦታዎች ላይ በእውነት ሰላም የለም። የንጹሃን ደም በከንቱ እየፈሰሰ ነው። ዛሬ ሚዲያ ላይ ያላችሁ በለው፣ ረደው፣ ቁረጠው፣ ፍለጠው የምትሉ ሰዎች ነገ አትገኙ። ንጹሃን ነው የምታስጨርሱት። ንጹሃን ነው የሚያልቀው። ሃይባ ያስፈልጋል። ሀገር እንደ ሀገር ሉዓላዊነቷ ተጠብቆ ህዝቦቿ አንድ ሆኖ መኖር አለባቸው። ሃይማኖት የግል ነው፣ ሀገር የጋራ ነው። ማንም የማንም መንካት የለበትም።
መንግስት ሀይ እያለ አይደለም። ረዥም ዘመን ሆኗል። ፉከራ፣ ሽለላ የበዛበት ነው። ስለዚህ መንግስት በሃይማኖት ላይ እጁ ማስገባት ወይም ጣልቃ አይገባም የተባለው መከራ፣ ጦርነት፣ ቸነፈር፣ እልቂት ሲመጣም ዝም ይላል ማለት አይደለም። አንድ የእምነት አማኝ እምነቱ እስከየት ድረስ ያሰብከዋል፣ ያስተምረዋል፣ ያዘክረዋል ተብሎ መታወቅ አለበት። እንደተፈለገ ሚዲያ ላይ ተወጥቶ የሚደነፋ አካል መኖር የለበትም። በየትኛው ስለዚህ መስተካከል ይገባናል። ሰላማችን ማረጋገጥ ይገባናል። ጦርነት ሊበቃን ይገባል። የንጹሐን ደም መፍሰስ ሊያቆም ይገባል። ንጹሐን ደም እያለቀ ነው። ጽንፈኞች በሚሰሩት የጎበዝ አለቃ የመንደር አለቃዎች በሚሰሩት የንጹሐን ደም ነው የሚፈሰው። ኢትዮጵያ የንጹሐን ደም አለባት። በእውነት በየቦታው የሚፈሰው የንጹሐን ደም ነው። እባካችሁ አደብ ልንገዛ ይገባል። ልናስተውል ይገባል። የትላንት አባቶቻችን ሲያስተምሩን በአንድ እንስራ ውስጥ አድርገው ስጋ በአንዱ ላይ ገመድ ለልየታ ወይም ለመለየት በአንዱ ላይ ገመድ ታስሮበት ሌላው ደግሞ ዝም ብሎ ተቀቅሎ አብረው አውጥቶ በምልክት ይበሉ እንደነበረ ያስተምሩናል። ፍቅራቸው እስከዚህ ድረስ ነበር። በአንድ እንስራ ቀቅለው የበሉ የአባቶቻችን ታሪክ ነው እየሰማን ያደግ ነው። ስለዚህ እኔ በኦርቶዶክስም በኩል ያሉ ሰዎች ዛሬ ይሰቀሉ አልልም። በእስልምናውም በኩል ያሉ ወገኖች ይሰቀሉ አልልም። በፕሮቴስታንቱም በኩል ያሉ ወገኖች ይሰቀሉ አንልም። መስመር ተስቷል። ከመጀመሪያው ጀምሮ ሃይባ የሚል ጠፍቷል። መስመር ሲሳት እረፉ የሚል ሰው ጠፍቷል። ተገቢ አይደለም የሚል ጠፍቷል። አንዱ አንዱን ሲነካ ያኔ ይነሳል። አንዱ አንዱን ሲነካ ያኔ ይነሳል። አንዱ አንዱን ሲነካ ያኔ ይነሳል። ይሄ ደግሞ ለለውጥ አይደርስንም። አእምሮውን ሰፊ የሆነ ሰው ሁሉንም ነው መተቸት ያለበት። በእምነት ቦታችን እንስበክ። በእምነት ቦታችን እናስተምር። አዲስ አበባ ዙሪያ እኮ ከፍተኛ ትንኮሳዎች አሉ። ክልል ከተሞች ከፍተኛ ትንኮሳዎች አሉ። የአደባባይ ላይ ስብከት ተብሎ የተለያየ ነገር ተብሎ ቤተ እምነት ካነሰን ቤተ እምነት መንግስትን ጠይቅ። ቤተ እምነት ይሰጠን። በቤተ እምነታችን ተወስነን ማገልገል መጠቀም አለብን። ከዚህ ውጪ የሚሆኑ ነገሮች ሃይባ ያስፈልጋቸዋል። በየሚዲያው የሚሆኑ ነገሮች መገራት ያስፈልጋቸዋል። ሃይባ ያስፈልጋቸዋል። መንግስት ስንት የደህንነት ስራዎች የሚሰራ መንግስት ጥቃቅን ጉዳዮች ይሄ ያቅተዋል ማለት አይደለም። ሚዲያ ባይዘው ከፍተኛ ነው። ሚዲያ ለመልካም ስራ ከተጠቀምነው እጅግ ብዙ ትሩፋት የምንሰራበት ነው። በጎ ምግባር የምንሰራበት ነው። ለጥፋት ከተጠቀምነው ደግሞ ብዙ ንጹሐን ዜጎችን እንዲያልቅ የምናደርግበት ነው። ስለዚህ ወገኖቼ በእውነቱ ልብ ልንገዛ ይገባል። ቅድም ተናግሬዋለሁ። በሀገራችን በተለያዩ ቦታዎች በጣም ብዙ ዥንጉርጉር ነገሮች አሉ። አንዱ በበዛበት አንዱ ይግደል፣ አንዱ ባነሰበት ይሙት። እኛ በሰጠነው ጋዝ፣ እኛ በሰጠነው ቤንዚል ህዝቡ ይለቅ። ሚዲያ ላይ እየሆነ ያለው ነገር ሊስተካከል ይገባል። ሰላማዊነት መስበክ ይገባል። አንድነት መስበክ ይገባል። ህብረት መስበክ ይገባል። ማስተማር ይገባል። የሀገር ፍቅር እንዲኖረን ማድረግ ይገባል። ስለዚህ ወገኖቼ ኢትዮጵያውያን አንድነታችንን ማስጠበቅ አለብን። ጥቂት ጽንፈኞች፣ ጥቂት አክራሪዎች፣ ጥቂት ቡድኖች ህዝባችን ሊነጣጥሉት አይገባም።
አንዱ ሲነካ ተነካሁ የሚል ስሜት ይኖራል። ወጥቶ አዎ መልስ ይሰጣል። አንዱም በተመሳሳይ ይህ ደግሞ ለሌላ ልቂት ይዳርጋል፣ ለሌላ መከራ ይዳርጋል፣ ለሌላ ሰላም እጦት ይዳርጋል። ስለዚህ ሁላችንም በእውነቱ ልንስተካከል ይገባል። የሃይማኖት ጉዳዮች በልኩ ሊገሩ ይገባል። ሁላችንም ቤተ እምነት አለን። በቤተ እምነታችን ልናስተምር ይገባል። ሁላችንም ስለ ሰላም ቋንቋ መዘመር ይገባል። ሁላችንም ስለ ሰላም ቋንቋ ማስተማር ይገባል። በየእምነቱ የማንንም እምነት እከሌን ንካው፣ እከሌን ይሄን አድርገው፣ እከሌን ይሄን ወስንበት አይልም። ምን አገባኝ እኔ እሱ በሚያመልከው እኔ እጄ ነክሬ እሱን ሃይማኖት ስፈትት ምውለው ምን አገባው እሱ እኔ በማመልከው እኔ ባመንኩበት እኔ በፈቀድኩት የኔ ሃይማኖት በየቀን ሲፈትት የሚውለው ምን አገባው? በእውነቱ ይሄ ጉዳይ ሊስተካከል ይገባል በሚል ሀሳቤን ለመስጠት ፈልጌ ነው። ለሀገራችን ለኢትዮጵያ ሰላምን፣ ለህዝቦቿ አንድነትን፣ መተሳሰብን፣ ፍቅርን፣ መተባበርን ፈጣሪ ያድለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለህዝባችን። አመሰግናለሁ።